በክረምት ወራት ለምንድነው አብዛኞቻችን በተደጋጋሚ የምንታመመው? ጉንፋን፣ ሳል፣ ድካም። ምክንያቱም ቅዝቃዜው ብቻ ይመስላችኋል። እውነታው ግን አይደለም። በየቀኑ የምንመገባቸው ምግብ ውስጥ የምንፈጽማቸው ትናንሽ ስህተቶች በበሽታ የመከላከል አቅማችንን ያዳክሙታል። ዛሬ በእያንዳንዱ የኢትዮጵያ ቤት የሚገኙ ነገር ግን ከፍተኛ የሕክምና ጥቅም ያላቸው 10 ምግቦችን እናያለን። በተለይ ቁጥር 1 ላይ ያለው ሁላችንም በየቀኑ የምንሰራው ትልቅ ስህተት ነው። እስከ መጨረሻው ተከታተሉኝ። እኔ ፋርማሲስት ህይወት ነኝ። በዚህ ቻናል በህክምና ማስረጃዎች ላይ የተመሰረተ የጤና መረጃዎችን እናቀርባለን። 10ኛ ውሃ። በክረምት አልጠማኝም ብለን ውሃ መጠጣት እንረሳለን። ነገር ግን የሰውነታችን የውሃ መጠን ሲቀንስ ነጭ የደም ሴሎቻችን ወይም ዋይት ብለድ ሴልስ ኢንፌክሽን የመታገል አቅማቸው ይዳከማል። ድካምና የራስ ምታት ይከሰታል። ስለዚህ በክረምትም ቀን ከ2 እስከ 2.5 ሊትር ውሃ መጠጣት አለብን። 9ኛ ብርቱካን። ብርቱካን በውስጡ ባለው ከፍተኛ ቫይታሚን ሲ ምክንያት ነጭ የደም ሴሎች ኢንፌክሽን የሚዋጉበትን ሂደት ያፋጥናል። ጉንፋን እስኪይዘን ሳንጠብቅ አስቀድመን እንመገብ። 8ኛ ዝንጅብል። ዝንጅብል ጂንጀሮል የተባለ አክቲቭ ንጥረ ነገር ይዟል። የጉሮሮ ማበጥን ይከላከላል፣ የደም ዝውውርንም ያፋጥናል። ነገር ግን አትርሱ፣ ዝንጅብል የምግብ ማሟያ እንጂ የዶክተር መድኃኒትን አይተካም። 7ኛ ነጭ ሽንኩርት። ነጭ ሽንኩርት አልሲን የተባለ ተፈጥሯዊ አንቲባዮቲክስ ይዟል። ነገር ግን ጥሬውን ከመጠን በላይ መመገብ ጨንጓራ ሊያቆስል ይችላል። ነጭ ሽንኩርትን ፈጭታችሁ ለ10 ደቂቃ ያክል አየር እንዲመታው ካደረጋችሁት በኋላ በምግብ ውስጥ ብትጨምሩት የአልሲን ጥቅሙን በከፍተኛ ደረጃ ያሳድጋል። አሁናቸው ቀሪዎች ምግቦች በቤታችን የሚገኙ ርካሽ ምግቦች ናቸው፣ ነገር ግን ጥቅማቸው ከምታስቡት በላይ ነው። ቪዲዮ እየተመቻችሁ ከሆነ ላይክ ማድረጋችሁ እንዳትረሱ። የአውራ ጣት ምልክቷን ጠቅ አድርጓል። 6ኛ ምስር። ምስር የእጽዋት ፕሮቲን ብቻ ሳይሆን ከፍተኛ ዚንክ እና አይረን ይዟል። አይረን ኦክሲጅንን ሲያጓጉዝ፣ ዚንክ ደግሞ በሽታ ተከላካይ ህዋሳትን ያጠናክራል። 5ኛ እርጎ። የሰውነታችን በሽታ የመከላከል ስርዓት 70% የሚገኘው በአንጀታችን ውስጥ ነው። እርጎ በውስጡ ባሉ ፕሮባዮቲክስ ወይም ጠቃሚ ባክቴሪያዎች አማካኝነት የአንጀት ጤናን በማስተካከል የበሽታ መከላከል አቅማችንን ይገነባል። 4ኛ እንቁላል። በክረምት የፀሐይ ብርሃን ስለምናጣ የቫይታሚን ዲ እጥረት ይከሰታል። እንቁላል ይህንን እጥረት በመሸፈን በርካታ ተከላካይ ሴሎቻችንን በትክክል እንዲሰሩ ያደርጋል። 3ኛ ጎመን እና አረንጓዴ ቅጠላቅጠሎች። የሀበሻ ጎመን እውነተኛ ሱፐር ፉድ ነው። በውስጡ ባሉ ቫይታሚን ኤ፣ ሲ፣ ኬ እና አንቲኦክሲዳንቶች አማካኝነት ሴሎቻችንን ከኢንፌክሽን ይጠብቃል። ሳይበላሹ በትንሹ አብስሎ መመገብ ይመረጣል። 2ኛ ለውዝ እና ሰሊጥ። በውስጣቸው ባለው ቫይታሚን ኢ እና ጤናማ ቅባቶች የሴል ግድግዳዎችን እንዳይሰባበሩ ይከላከላል። አሁን መጨረሻው ላይ ደርሰናል። የመጨረሻው እና የመጀመሪያው ዋናውና ወሳኙ ቁጥር 1 የተመጣጠነ ምግብ ቅንጅት ወይም ባላንስድ ዳይት ወይም ባላንስድ ፕሌት። ትልቁ ስህተት አንድ አይነት ምግብ ላይ ብቻ መንጠልጠል ነው። ሚስጥሩ አሁን የጠቀስናቸው ምግቦች በጥበብ አዋህዶ በተመጣጣኝ ሁኔታ መመገብ ነው። በክረምት ጤናችን ለመጠበቅ መድኃኒት ከመፈለጋችን በፊት አመጋገባችን ማስተካከል ቀዳሚ እርምጃ ነው። እነዚህ 10 ምግቦች ውስጥ በቤታችሁ አዘውትራችሁ የምትመገቡት የትኛውን ነው? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ፣ እንዲሁ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እዚህ አይነት የጤና መረጃዎችን ለማግኘት ከፈለጋችሁ ይሄን ዩቲዩብ ሰብስክራይብ አድርጉና ከጎን ያለችውን የደወል ምልክት ብትጫኗት ሁሌ ቪዲዮ ሲለቀቅ ቶሎ ቶሎ እንዲደርስ ያደርጋል። እናመሰግናለን። ጤናችሁን ጠብቁ። ባይ ባይ።